ዛሬ ከውሎች ጋር በተገናኘ ነው የምናወራው። እጄ ላይ አንድ ሪል ስቴት ያዘጋጀውን ውል ይዣለሁ። ይሄ ውል በርካቶች የፈረሙት ውል ነው። በርካቶች በሚሊዮን የሚቆጠር ገንዘባቸውን አሳልፈው የሰጡበት ውል ነው። ነገር ግን እነዚህ በርካቶች እንዴት በዚህ ውል ችግር በሚገጥምባቸው ጊዜ እንዴት ችግር ውስጥ እንደሚገቡ ምሳሌዎችን አሳያችኋለሁ። ውሉ ምንድነው የማን ነው የሚለውን አንገልጽም። የበርካቶች ውል እንዲህ አይነት ችግሮች ስላሉበት ልትጠነቀቁ ስለሚገባ ነው። ለምሳሌ እንጀምር። እዚህ ውል ላይ ስለተሸጠው ቤት የሚናገር አንቀጽ አለ። ግን ስለተሸጠው ቤት የሚናገረው አንቀጽ የሚሸጠው ቤት ወይም የተገዛው ቤት ወይም እናንተ ለመግዛት ያሰባችሁት ቤት በሚገባ መልኩ አልተገለጸም። እናንተ ለመግዛት የፈለጋችሁት ቤት ከተማውን በደንብ የሚያሳይ ስፋቱ በአግባቡ የተገለጸ ወይ እንደዚህ አይነት መኝታ ቤት ያለው ይሄ የተሞላበት ይሄ የሆነ በአግባቡ ሁሉም ነገር የሚሉ ዝርዝሮችን አይምሯችሁ ውስጥ አስባችሁ ሊሆን ይችላል የገዛችሁት። ግን ያሰባችሁት ቤት በእርግጥ በውሉ ላይ ተመልክቷል? የሚሰራበት ቤት ሳይት የት ነው? ስንት ፎቅ ነው ያለው? ስንተኛ ፎቅ ነው ያለው? አቅጣጫው ወዴት ነው ያለው? ስንት ካሬ ሜትር ነው ያለው? ያ ካሬ ሜትርስ በእርግጥ የእናንተን ቤት ብቻ የሚመለከት ነው ወይስ ሌሎች የሚጨምረው ነገር አለ? አንዳንዶች ምን ያደርጋሉ? 200 ካሬ ሜትር ነው የሸጥኩልህ ብለዋችሁ ነገር ግን የእናንተ ቤት 180 ካሬ ሊሆን ይችላል። እንዴ ቀሪውስ ካላችሁ አይ ቀሪውማ የጋራ መገልገያ ነው ልትባሉ ትችላላችሁ። ቀድማችሁ ይሄንን አውቃችሁ ከገዛችሁት ችግር የለውም። ግን ስትገዙ ካሬው ይሄን ያህል ነው ስትባሉ በእርግጥ የእናንተ ቤት ብቻ ነው ካሬው ይሄን ያህል? በተለያየ ቦታ ቤታችሁ የሚገኘው እዚህ ቦታ ነው፣ ቤታችሁ ይሄን ያሟላ ነው የሚል ማስታወቂያ ሰምታችሁ ሊሆን ይችላል የመጣችሁት። በማስታወቂያው መሰረት የተነገረው ነገር እዚህ ውስጥ አለ፣ ቤታችሁ ውስጥ ተካቷል። ስለዚህ ውላችሁ በእርግጥ ልትገዙት በአይምሯችሁት የሳላችሁትን ቤት በሚገባ ገልጾታል። መሰረታዊ ነገር ይሄ። ቀጥሎ እዚህ ጋር ስላከፋፈል ሁኔታ ተቀምጧል። ለምሳሌ እዚህ ጋር በዶላር ነው የተቀመጠው። በዶላር መቀመጡ ተገቢ ነው ተገቢ አይደለም? ያዋጣል አያዋጣም? በኋላ ለጭቅጭቅ በር ይከፍታል አይከፍትም? የሚሉትን ጉዳዮች በጥንቃቄ ማየት ያስፈልጋል። ሲጀመርስ በዶላር ውል መዋል ይቻላል? ለምንድን ነው በብር የማይሆነው? በዶላር መሆኑስ ምንድን ነው የሚያመጣብኝ ጣጣ የሚለውን ከባለሙያ ጋር መመካከር ወይ በራሳችሁ ጥቅምና ጉዳቱን አስልታችሁ ነው አይደል? በርካቶች ውሎች በዶላር በመሆናቸው ምክንያት ራሱ ሪል ስቴቱም ራሱ ገዢዎችም ውጥንቅጥ ውስጥ የገቡበት ሁኔታ እንዳለ ታውቃላችሁ። ሌላው የክፍያ መንገዶቹ ነው። መቼ ነው የምከፍለው? በምከፍልበት ጊዜ የሚለዋወጡ ነገሮች የአከፋፈል ሁኔታ ሊያከብዱት ይችላሉ ወይ? እነዛ የሚያከብዱ ሁኔታዎች ደግሞ የመክፈል አቅሜን ችግር ውስጥ ከተው ግዴታዬን እንዳልወጣ ሊያደርጉኝ ይችላሉ ወይ ብላችሁ መጠየቅ መቻል አለባችሁ። ስለዚህ አንደኛ አቅም ካላችሁ የአከፋፈል ሁኔታውን በጥንቃቄ ማለት አቅም ካላችሁ ችግር ላይኖረው ይችላል። ግን ሁለተኛ ዙር ሶስተኛ ዙር ክፍያ በምትከፍሉበት ጊዜ የሚከፈለው ክፍያ በእርግጥ አቅማችሁን ያገናዘበ ነው ወይ? መቼ ነው ክፍያው የሚፈጸመው? በዛ ሰዓት እናንተ ለመክፈል ዝግጁ ናችሁ ወይ? ምክንያቱም ባለመክፈላችሁ ምክንያት የሚመጣ በርካታ ጣጣ በውል ውስጥ ሊኖር ይችላል። በሕግም አለመክፈል ውልን በአግባቡ እንደ ውሉ አለመፈጸም የሚያስከትለው ኪሳራ ካሳ ስላለ መጠንቀቅ መቻል አለባችሁ። አሁን እዚህ ጋር በ2 ዓመት ውስጥ ሰርቻ አስረክባለሁ ነው የሚለው። በ2 ዓመት ሰርቶ ባያስረክብስ? እናንተ ገንዘባችሁን ሰጥታችኋል። በሚሊዮን የሚቆጠር ሁለተኛ ሶስተኛ አራተኛው ዙር ክፍያ ከፍላችሁ ሊሆን ይችላል። ወይም ቤቱ ሊያልቅ የተወሰነ ቀርቶታል። በጣም ተስፋ አድርጋችኋል። ከ2 ዓመት ይሄን ቤቴን አግኝቼ በዚህ ጋር ወጥቼ ይሄን ሰርቼ ይሄን አድርጌ አግብቼ ወልጄ ብላችሁ ሊሆን ይችላል። ግን ይሄንን ተስፋ ያደረጋችሁበትን ቤት በ2 ዓመት ባያስረክባችሁ ሻጩ ላይ ወይም ባለ አልሚው ላይ የሚጣለው ቅጣት ምን ያለው? አንዳንዶች አሁን ለምሳሌ እዚሁ ላይ እንደውሉ ካልፈጸመ የከፈላችሁትን ገንዘብ 0.05% ነው የሚቀጣው ይላል። ይሄ ገንዘብ ምን ይሰራላችኋል? የሀገሪቱ ላይ ያለውን ኢንፍሌሽን አይታችሁታል? ከኢንፍሌሽኑ አኳያ እሱ ሊቀጣ ያለው ገንዘብ ይመጣጠናል? ቢያንስ ገንዘባችሁ ኢንፍሌት ሲያደርግ ያንን የሚመጥን ገንዘብ ነው የሚመለስላችሁ? እነዚህን ነገሮች ከግምት ማስገባት አለባችሁ ማለት ነው።